ሪል ስቲል የተባለውን ፊልም ታስታውሳላችሁ? ሰዎች ጆይስቲክ በመጠቀም ሮቦቶችን የሚያደባድቡበት ፊልም። ይህ ፊልም አሁን እውን ሆኗል። አብዛኛው ሰው የሂውማኖይድ ሮቦቶችን ሲያይ ትንሽ ቢገፋቸው የሚሰበሩና በቀላሉ የሚበላሹ የላብራቶሪ ሙከራዎች አድርገው ያስቧቸዋል። በዚህ ሳምንት በቻይና ውስጥ አልቲሜት ሮቦት ኖካውት ሌጀንድ የተባለ ግዙፍ ፍልሚያ ተካሂዷል። በዚህ ፍልሚያ ላይ አንድ 75 ኪሎ ግራም የሚመዝን የኢንጂን ኤአይ ሮቦት ጭንቅላቱ በእርግጫ ተመቶ ከትከሻው ላይ በግልጽ ተቆርጦ ወድቋል። እናም ሮቦቱ መስራቱን ከማቆም ይልቅ ምንም እንዳልተፈጠረ ሁሉ ድብድቡን ቀጠለ። ይህ የሳይንስ ልቦለድ መዝናኛ ብቻ አይደለም፣ እጅግ አሳሳቢና ፈጣን የቴክኖሎጂ ብቃት ማረጋገጫ ሂደት ነው። አንደኛ፣ እነዚህ የኬጅ ውስጥ ፍልሚያዎች የሮቦቱ አካል እጅግ ከፍተኛና ያልተጠበቀ አካላዊ ጫናን እንዲቋቋም ያስገድዱታል። ሁለተኛ፣ ጭንቅላቱ ሲላቀቅ በሰውነት ውስጥ ያለው ዲሴንትራላይዝድ ኤአይ ወዲያውኑ ሁኔታውን በመላመድ ሚዛኑን ይጠብቃል። እነዚህ ሮቦቶች ለ1.4 ሚሊዮን ዶላር ንጹህ የወርቅ ቀበቶ ነው እየተፋለሙ የሚገኙት። ይህ ለኢትዮጵያ ትልቅ ትርጉም አለው። ምክንያቱም ቴክኖሎጂን ለመቀበልና ለመተግበር ትልቅ እንቅፋታችን የሃርድዌር እቃዎች ጥንካሬ ማነስና እጥረት ነው። በሁለት እግር የሚራመዱ ሮቦቶች እውነተኛውን የኬጅ ውስጥ ፍልሚያ ተቋቁመው እንዲተርፉ ተደርገው ሲሰሩ የእኛን አስቸጋሪ መልክዓ ምድርና የእርሻ ማሳዎች በቀላሉ ሊቋቋሙ ይችላሉ። ከቲ800 ሮቦት ጋር በኬጅ ፍልሚያ ውስጥ ለአንድ ዙር ገብታችሁ መትረፍ ትችላላችሁ። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፊያል ፒስ አውት።